ብሏት ሊኖር አይደል እንደ ነገር ምንድነው ስለ ገንዘብ በዚህ ደረጃ እኛ አረብ ሀገር ነው ምንሰራው የአረብ ሀገር ሴቶች እኛ ሳንቲማችንን አሳልፈን ለወንድ አንሰጥም ምን ሚሉት አማርኛ ነው እንዴ አለሽ አይደል እንዴ ተቀምጠሽ አረብም እኮ ተቀምጠሽ አውሮፓ ሚኖረውን ወንድ ኪሱን እጥብ አድርገሽ ቁጭ ምትይ ሴት የለሽም እንዴ ለምን እንድንናገር ለምን ይሄ ነገር ሳይድ እንዲይዝና በጣም ወደሚያስጠላ ሁኔታ እንዲገባ ለምንድነው የምትገፋፉት አሉ አለሌዎች አረብ ሀገርም ተቀምጠው ማዳም ቤት ሆነው የማዳም ባል የሚያምራቸው ከማዳም ልጅ የፉ እየሰጡ ሳብ እየተቀበሉ ሚልኩ አሉ ወንዶችም አሉ ትክክለኛ ነገር ነው ምነግርሽ ወለ መስጠት መጥቶ ነው አንድ ሴት ሰርታ ገንዘቧን አለ መስጠት እኮ ስለዚህ ለምንድነው ይሄ ነገር የሚወራው ለምንድነው ነው ማን ነው ሴቷ ብቻ ገንዘብ ሰጪ ያደረጋት አንድ ወንድ ልጅ መጥቶ ሚዲያ ላይ እንዲ ተበደልኩኝ ብሎ ስላለ ሁሉም ወንድ ከሴት ልጅ በመጽዋት ሚኖር አድርጋችሁ የምታስቡት ለምንድነው ነው ሲቀጥል ጉዳዩን ሀሳብ ስናይ ነው እናንተ የሱን ሀሳብ ደግፋችሁ ከሱ ጎን ስቆሙ ሀሳባችሁን ስናይ ተቃወሙ በቃ ያደም እንዴ መብታችሁ ይኸውልሽ ሰሊም እኔ ቀንም ነግሬሻለሁ የሷን ሀሳብ የመደገፍ መብት አለሽ የሱን ሀሳብ የመደገፍ መብት አላቸው እኔ ቅር ያለ ነገር ቢኖር ልክ ወንዱ ሁሉ ከሴት በመጽዋት የሚኖር አድርጋችሁ የምታስቡ ሴቶች ለምንድነው ይሄ የሚታሰበው በአንድ ጎን እኮ ሴቷም አረብ ሀገር ቁጭ ብላ እኮ የምትሰራው ምናልባት ወንዱ ይሆናል እኮ የቀን ስራ ሰርቶ ይላካት አይደል እንዴ ቲክቶክ ለምን የአረብ ሀገር ሴቶች የሆነው ርዕሱ ለምን የአረብ ሀገር ሴቶች ለምን ሁሌ ለምን መሽ ታደርጋላችሁ አሁን ስለ ሴትና ወንድ እናውራ በቃ የአረብ ሀገር የሚለው ለምን አትተውቱም እየተባለ እኮ ነው ያለው አይደል እንዴ እኔ እኮ አይደለም ያመጣው የአረብ ሀገር ሴት እንትን ምናምን አይደለም አሁን እዚህ ጋር ያለው ትዳር ነው በቃ ትዳር ላይ አውሩ እንጂ የአረብ ሀገር ሴት ነው ወንድ እኮ እኔ እያልኩ ያለሁት ልክ አንድ ወንድና አንድ ሴት በሚለው ነው ነገሩ